ወጣቶች ከወረታ አለምበር በፋኖ ስም በአብዛኛው በኢንጂነር ስመኘው ተወርዋሪ ክፍለ ጦር ስም ዘረፋ እየፈጸሙ ያሉ ሌቦች ናቸው። እነዚህ ሌቦች እንግዲህ ከተራ ስልክ ጀምሮ ሹፌሮች ያላቸውን ገንዘብ ጠቅላላ በድብደባና በማስፈራራት የሚዘርፉ ወጣቶች ናቸው። ተልኮ የሰጣቸው እንግዲህ ብልጽግና ነው ተልኮውን ሰጥቶ ማለት ነው የኢንጂነር ስመኘው ተወርዋሪ ክፍለ ጦርን ስም እያጠፋ ያለ። እነዚህ ሌቦች ከአንድ አበራቸው ጋራ ሁለት ክላሽና አንድ የመንሽር መሳሪያ በመያዝ መኪና እያስቆሙ ሲዘርፉ ነው በንስር ሻለቃ በቁጥጥር ስር ዛሬ የዋሉተኝ። የተከበራችሁ ታጋዮቻችን ይህን ያክል በቃ የንስር ስም ወይም የኢንጂነር ስመኘው ተወርዋሪ ክፍለ ጦር ስም በእነዚህ አይነት ቆሻሻ ሌቦች እየጠፋ ስለሆነ ለእንግዲው ይናውቃችሁ ማለት ነው። ሌባ በመታዩበት ሰዓት ትብብር እንድታደርጉልን እንጠይቃለን። እናመሰግናለን። ይመተነው ነበር ምክንያቱም ያቺን ሴት ልጅ ላላየ ሰው በጣም ይዘግናልና ከንፈሯን ቆርጧታል፣ ጥርሷን አርኳታል፣ እጇን ቆርጧታል። ያልበለታት ነገር የለም እና አንቺ ስራ አጥሽ ነው እንዴ? እኔ ያህል ወጣት እዛ ላይ መከራ የምታሳይና እንደዚህ ወጣ በላት። ችግሩ ካንቺ ነው። ወጣ ዋናነት በዚህ ምክንያት ነው። በትናንትናው ምሽት ካንቺ ጋር የሚያጨሰውንም የሚቅመውንም ሰው ሰብስባችሁት አምጡት ብለን ያዘዝነው እነን ለክፍለ ጦራችን ማሳውቀን ነው ያደረግነው። እናንተን ይዘን ገንዘብ ልንቀበል እናንተን ይዘን ሌላ ነገር ልናደርግ አይደለም። አንደኛ ነገር እስኪ እናንተ ያለሱስ እስኪ ምን እንደምትሆኑ እናያቸዋለን። ምትሞቱ እንደሆነ እናያቸዋለን። ይሄንን መመልከት እንፈልጋለን። በተደጋጋሚ ወታደር ደህንነት የሆነ ሰው ከናንተ ቤት ያጨሳል፣ ይቅማል። ክትትል እናደርጋለን። ምናልባት ተቀላቅሎ ያለ ወታደር እየቃመ ባለበት ሰዓት ብንደርስ ምን ጨፈጨፋቸው እነዚህን ወጣቶች ነው። ምንም ጥያቄ የለውም። ከቤት ውስጥ ቀን ደብቀና ውለን ልክ ያን ወታደር በቀደም አሁን 12 ሰዓት ነው የወጣው ወይም 12 ሰዓት ምናምን የመከላከያ ደህንነቱ እኛ ደርሰን ቢሆን እድሉን እንጠቀምበት ነበር ወይም ቀድመን ሰው አስርገን አስገብተን ቢሆን። ስለዚህ አንቺ ካደግሽበት ከተማ ላይ ይሄን አይነት ጠያፍ ስራ እየሰራሽ በህብረተሰቡ ዘንድ ውግዘት ስለገጠመሽ ጤና ጣቢያ አካባቢ ያለ ሰው እቺ ልጅ ወይ ትልቀቅልን ወይ አንድ ነገር በሉልን። ከሷ ጠጦና መርቅኖ የወጣ ሰው እየዘረፈነ ነው። በስተመጨረሻም ስህተቷን አምና ድጋሚ እንደዚህ አይነት ስራ ላትሰራ ቃል ገብታላችሁ ወደ ቤቷ ተመልሳለች። ቪዲዮውን ልጋብዛችሁ። አሁን እያዳመጣችሁ ነው። እቺ የምትመለከቷት እህታችን በጸዳ ከተማ ራሷን የምታስተዳድር የተለያዩ አረቄዎችን የተለያዩ መጠጦችን በመሸጥ ነው። ከዚህ እህታችን ቤት በተደጋጋሚ ወጣቶች ሰክረው አግኝተናቸዋል። እዛ ቤት ሲያመሹ በተደጋጋሚ አግኝተን ትምህርት ሰጠናል ከዚህ በፊት። ዛሬ ደግሞ በእኛ በአማራ ፋኖ ጎንደር የበጋሻው ክፍለ ጦር ቃኘው ብርጌድ አባላት ቁጥጥር ስር አድርገን ወደ ገጠር ይዘናት ሄደን ነበር። አሁን ወደ ቤቷ ልንመልሳት ነው። ምንመልሳት በራሷ አንደበት ዋስ ጠርታ ነው። ዋስ የምትጠራው ምንድነው? በምትኖርበት ጸዳ ከተማ ይሄንን የመሰለ ተግባር ወይም ይሄንን ስራ ቀይራ ሌላ ስራ ልትኖር ከዛሬ ጀምሮ ምንም አይነት አረቂ ቤት ምንም አይነት ሲጋራ ቤት ልታቆም፣ ያ ካልሆነ ግን በድጋሚ ይዘን ተመጣጣኝ ቅጣት እንደምንቀጣት ቃል አስገብተን እንደሆነ እውቅና እንዲኖራችሁ እንፈልጋለን። አንቺም ባንደበትሽ እኔ ዛሬ ጀምሮ ስራዬን መቀየር እችላለሁ፣ ስራዬን ቀይራለሁ ምትይ ከሆነ የምንለቅሽ ይሆናል ማለት ነው። እሺ እኔ ከዛሬ ጀምሮ በዚህ ዙሪያ ስራ አልገኝም፣ ስራውንም አልሰራም፣ እለቃለሁ። ጥሩ እናመሰግናለን። ከዚህ በኋላ ወደ ቤትሽ መሄድ ትችያለሽ። ባጃጅ መጥቶልሻል። ጨርሰናል። ዘራፍ አካኪ ዘራፍ አካኪ ዘራፍ ያመራቱ ልጅ የዛቸው ወይዘሮ ሀገር ነፃ አውጪ ነፍስን ገብሮ ድርድር ማላቅ በአገሬ ላይ የጀግና ዘር ነኝ የነበላይ ድል ሳላደርግም አልመለስ የጀግና ልጅ ነኝ የቴዎድሮስ በጀግንነቴ የማልታማ የጀግናው ልጅ ነኝ ያሳምነው ልጅ የነብሩ ጋማ ኩሩ አርበኛ ነኝ የወንዶች ልክ የዛ ጀግና ልጅ የምኒልክ ፍራትን ማላቅ ከመሰረቱ የምየ ልጅ ነኝ የነጣይቱ በጀግንነቱም አይበገሬ የአርበኛ ልጅ ነኝ ቀደመ ከዘሬ ጠላሳል በክትጥቄን ማልፈታ በዓላማ የማላመነታ ሀገርን ገንቢ ኢትዮጵያን ገንቢ በደም ጠብታ እኔ ፋኖ ነኝ ያገራለይታ። የከፌለው ደሴ መስዋዕትና እውነታው በገለልተኛ አካላት የቀረቡ መረጃዎችን ከዚህ እንደሚከተለው አቀርብላችኋለሁ።
እንግዲህ ሚያዝያ 1 ከ5 ቀናት በፊት ሁኔታዎቹን እየለዋወጠው ክስተት እንደመጣ ነው መረጃዎች የሚያሳዩት። ሚያዝያ 5 ያሉት ቀናቶች ጉና፣ ወለላ ባህር፣ ውሃ ምድር አካባቢዎች ሁኔታዎችን የለወጡ ክስተቶች ነበሩ። በእነዚህ አካባቢዎች ሚያዝያ 1 የአማራ ፋኖ ጎንደር ጠቅላይ ግዛት እዝ መሪዎችና ከአማራ ፋኖ ጎንደር አንድነት ፋኖ መሪዎች ጋር ሽማግሌዎች ለበርካታ ሰዓታት የቆየ ሽምግልና ጀመሩ። በአካባቢ ያለው ውጥረት ተከትሎ የሌሊትና የቀን ሽምግልናዎች ተደረጉ። መጋቢት 30 ከአማራ ፋኖ በጎንደር አንድነት አንጻር ያሉትን እንቅስቃሴዎች በመገምገም ነው እንግዲህ አስቸኳይ ሽማግሌዎች ተቀምጠው የነበረው። ሚያዝያ 1 ሮብ 2 ከሁለቱም በኩል የተመረጡ ተወካዮች በተገኙበት ረጅም ሰዓታትን የፈጀ ሽምግልና ተደረገ። ሁለቱም ከግጭት ቀጠናቸው ከፍጥጫ ወጥተው ወደ ኋላ እንዲሄዱ በሚል ሽምግልናዎች ተጀመሩ። ከዛም አለፍ ብሎ በአንድነት እንዲታገሉና በአንድ እንዲሆኑ የሚሉ ሙከራዎች እየተደረጉ ነበረ። እንግዲህ በዚህ ከጠቅላይ ግዛቱ ፋኖ ከፍያለው ደሴ፣ ረዳት ፕሮፌሰር ጌታ አስራደ፣ ረዳት ፕሮፌሰር እያሱ አባተ፣ አዲሱ ደባልቄ፣ ፋኖ ተሾመ እና እነ ጸዳሉም እንደተገኙ በነ ሻምበል አምሳሉ ከአማራ ፋኖ በጎንደር አንድነት ሻለቃ አምሳሉ ቢራራ፣ አዛዥ አመነው የሚባሉትና ሌሎች ለሽምግልና መቀመጣቸውን የሽማግሌ ቡድኖቹ ገልጸዋል ለኢትዮ ፎከስ። በዚህ እንግዲህ በእርስ በርስ ፍጥጫ ቁሙ ተባለ። ጊዜያዊ ስምምነት ተደረሰ። ሚያዝያ 1 ተገናኝተው ጦራቸውን አርቀው በሃይማኖት አባቶች ፊት ለፊት እንዲሁም ደግሞ ከአሜሪካ እስከ አዲስ አበባ ከአዲስ አበባ እስከ አካባቢ ድረስ ያሉ ሽማግሌዎች በስልክ በተገኙበት ሽምግልና እንዲደረግ ተወሰነ። ሁኔታው ሚያዝያ 2 ደግሞ ይህንን አጋጣሚ ለመጠቀም ብልጽግና ከ3 አቅጣጫዎች እነከፍ ያለው ወደዚህ ቀጠና መምጣታቸውን ስለሰማ ከ3 አቅጣጫ ጦር አስጠጋ። ከስማዳ፣ ከላይ ጋይንት እና ከደብረ ታቦር ጦር አመጣ። ይህም ጦር እንግዲህ አዲሱ የአድማ ብተና ምልምልን ጭምር የያዘ ጦር ነው። ከነከፍ ያለው ጋር ብርቱ ውጊያ ተደረገ። ሚያዝያ 2 በዚህ ሁኔታ አለቀ። ሚያዝያ 3 እንደገና ውሃ ምድር ተብሎ የሚጠራው አካባቢ ከነከፍ ያለው ጋር መከላከያ ውጊያ አደረገ። አዲሱ አድማ ብተናም የተሳተፈበት ውጊያ ተደረገ። መከላከያ በጋራ በመሆን እነከፍ ያለው ረፋድ ውጊያ ሲያደርጉ ዋሉ። 2 ቀን ውጊያና ከባድ የሆነ የተተኳሽ የሰው ኃይል ጫና ተፈጥሮባቸው ነበር ይላሉ። እንግዲህ ስለ ሽምግልናውና ስለ አካባቢው ለኢትዮ ፎከስ መረጃ የሰጡ የራስ ጉና ተብሎ ከሚጠራው የአካባቢው ፋኖ በሽምግልና የተሳተፉ አንድ የሽማግሌ አባል ይህንን ያስረዳሉ። የሽማግሌዎቹ ወኪል እንግዲህ ይህንን ሲናገሩ የነሻምበል አምሳሉ ኃይል በመከላከያ ነከፍ ያለው ጫና እየሆነ ስለሆነ የያዘውን ገዥ መሬት ለነከፍ ያለው ይልቀቅላቸውና ወደኋላ እንዲወጡ ወይም ደግሞ እንዲያፈገፍጉ መውጫ እንዲሰጡ ተጠየቁ። በዚህ ጊዜ 2 አይነት ምላሽ ነው የተሰጠው ይላሉ ሽማግሌው። የተወሰኑት እሺ መከላከያ ከባ ውስጥ ያሉ ወንድሞቻቸው ወደኋላ እንዲወጡ እሺ ሲሉ፣ የተወሰኑት ደግሞ ገዥ መሬት አንለቅም የሚል ምላሽ ሰጡ ብሏል። እንግዲህ በዚህ ሁኔታ ይሄም ሚያዝያ 3 ረፋዱ ተጠናቀቀ። ከሰዓት በኋላ ወደ ወለላ ባህር የአማራ ፋኖ በጎንደር አንድነት ኃይል አስጠጋ። ነከፍ ያለው ወደዛው ተንቀሳቀሱ። በዚህ መሃል ነው እንግዲህ ከፍ ያለው የወደቀው። በዚህ መሃል እንግዲህ በርካታ አንዱን እውነት ያሳያል የሚሉ ጉዳዮች፣ አንዱ ደግሞ ጉዳዩ ሌላ ነው የሚሉ በርካታ አስተያየቶችና መረጃዎች ናቸው እየወጡ ያሉት። በዚህ በኩል እንግዲህ የሽማግሌ ቡድኖቹ ሁኔታውን በተመለከተ ዝርዝር መረጃዎች እና ለህዝብ ደግሞ የሚያሳውቋቸው ዝርዝር ሂደቶች እንዳሉ ነው እየገለጹት። ከሰዓት በኋላ ወለላ ባህር ካጎናና ሻምበል አምሳሉ መጠጋታቸው ተከትሎ እነከፍ ያለው ለሽማግሌዎች በድጋሚ ማሳወቃቸውን የሽማግሌ ቡድኑ ለአራተኛ ጊዜ እየመከረ ባለበት ሰዓት የለየለት የእርስ በርስ ተኩስ ውስጥ ተገባ። ከዛ የከፍ ያለው መውደቅም ተሰማ። እንግዲህ ከጎን የተመታው ነው የተባለው በሻምበል አምሳሉ በኩል እንደዚሁ ጉዳት የደረሰባቸው ልጆች አሉም ተብሏል። እንግዲህ የሽማግሌ ቡድኑ ውስጥ ከራስ ጉና ክፍለ ጦር ጀምሮ እስከ አሜሪካ ድረስ ያሉት ለዚህ ዝግጅት አስተያየት የሰጡት ጉዳዩን በተመለከተ ዝርዝር ጉዳዮችን ወደፊት ይፋ እናደርጋለን ብለዋል። እንግዲህ ሚያዝያ 3 ለፋኖ ትግል ፈርቀዳጅ ብርቱ ጀግና የነበረው እና በህዝብ ዘንድ ከፍተኛ ተቀባይነት የነበረው ፋኖ ከፍ ያለው ደሴ በዚህ ሁኔታ እንግዲህ በወገን ተወግቶ ህይወቱ ማለፉ ሲሰማ ደብረታቦር የነበረውን ሁኔታ በተመለከተ ከላይ የገለጽኩላችሁ ነው የሆነው። በርካታ ወታደራዊ መሪዎች በደስታ ስካር ሰከሩ። ብልጽግና ሹማምንትም እንደዚሁ ደብረታቦር የነበረ ሚሊሻ አድማ ብተና መከላከያ ከተማውን በተኩስ ንጠው አመሸ። የሆነው ይሄን እንግዲህ ከዚያ ቀደም ብሎ የነበሩት ሁኔታዎችስ ምን ይመስላሉ የሚለው እንግዲህ ያው በዚህ በአማራ ትግል ውስጥ እንዳንድ መሰረታዊ ችግር የሆነው በሁሉም ላይ በየቀኑ የሚሆነው ለማንም
ኬረር ላለው ሰው የተሻለ አስተዋጽኦ ላለው ሰው ለሌለውም ሰው ምህረት የሌለው የማህበራዊ ሚዲያ ፍረጃ አለ። በማህበራዊ ሚዲያ ፍረጃ ላይ ቀድመው ሰዎች እንዲገደሉ ይደረጋሉ፣ ስብናቸው እንዲሞት ይደረጋል። ይህ እንግዲህ በጎራ የለየ አንዱ አንዱን ይጠቅማል በሚል በእነዚህ ውስጥ ከፍተኛ መጓተት አለ። ይሄ በህዝቡ የታችኛው አንድነት ላይ ጭምር ከፍተኛ አደጋ ይዞ እየመጣ ያለ ጉዳይ ነው። ይህ እንግዲህ በነከፍ ያለው ላይም ቀደም ብሎ ስም የማጠልሸት ስራ ተሰርቷል። በአማራ ትግል እንግዲህ እየተለመደ የመጣው ብዙዎቹን ሰቀቀን ውስጥ እየከተተ ያለውና ይሉኝታ ቢስነትን ደግሞ የህዝብ ሞራል የሚፈታተነው የሚዲያ ዘመቻዎች ያው እየተለመዱ ሆነዋል። እዚህ ላይ እንግዲህ የህይወት ተፈራን ጉዳይ ማስታወስ ያስፈልጋል። መጽሐፏ ላይ ያለችውን ወንድሙ ሳይወድ ወይም ደግሞ እርስ በርስ በአንድ ርዕዮተ ዓለም እየተማማሉ ሳይደማመጡ በራሳቸው መቃብር ላይ ሌላው የትግል ምሰሶውን አቆመ የሚለው ጉዳዩ አሁንም የሚሰራ ነው የሚሆነው። እንግዲህ ነገን ያልገመገመ ዛሬን ግምት ውስጥ ያላስገባ የጅምላ ፍረጃው የእርስ በርስ እልቂቱ ይህንን አስከትሏል። እንግዲህ ፋኖ እነ ብርሃኑ ጁላ ቢሮ ገብቶ መረጃ መመንተፉን ራሱ ብርሃኑ ጁላ መናገሩ ታወቀ። እነ ብርሃኑ ጁላ ቢሮ ገብቶ መረጃ መመንተፉን ራሳቸው ፊልድ ማርሻሉ ተናገሩ። ከትናንትናው ዕለት ጀምሮ የብልጽግናው አመራሮችና ወታደሮች በደብረ ብርሃን ከተማ መኪኖችን እያስቆሙ ለግዳጅ የሚወጡ አድማ ብተና ወታደሮችን እንዲጭኑ እያስገደዱ መሆኑን የከተማው የሮሃ ምንጮች ተናግረዋል። የደብረ ብርሃን ምንጮቻችን እንደገለጹት በእናረጋ ከበደ የሚመራው የክልሉ አድማ ብተና ጦር እዙን ወደ 5 አሳድጓል። ዓመት ያገለገሉ የጸጥታ አመራሮቹን ያባረረው የአረጋ ከበደ አስተዳደር አዲሱን የነዘላለም መንግስቴን የጸጥታ መዋቅር አሰላለፉን እንዲቀይር እያደረገው ነው። የከዱ የአድማ ብተና ወታደሮችና የአካባቢው ምንጮች የመከላከያን ቁጥር ለመቀነስ በሚል አድማ ብተናው ከከተማ ወጥቶ በጦር ግንባርና በጫካ እንዲሰፍር ታዟል ሲሉ ለሩሃ ተናግረዋል። በአብዛኛው በከተሞች አካባቢ ሰፍሮ የሚገኘው ይህ የአድማ ብተና ጦር አሁን ላይ በጫካ እንዲገባና መከላከያን እየተካ ፋኖን እንዲዋጋ ተወስኗል። ይህን አስመልክቶ ያገዛዙ ሰዎች ከከተሞች በርካታ ተሽከርካሪዎችን በኃይል እያስቆሙ ወደ ግዳጅ እያሰማሩ መሆናቸውን ሰምተናል። በሁሉም አቅጣጫ የተወጠረውና እየፈረሰ ያለው የብልጽግና ጦር አሁን ላይ አቅሙ ስለተዳከመ አድማ ብተናው እንዲተካውም ነው ውሳኔ የተላለፈው። ይህም ራሳችንን ከመጥፋት ያድነናል የሚል ግምገማ እንዳላቸው ይታወቃል። ሆኖም መከላከያውን በአድማ ብተና ጦር ከመተካት በፊት ብልጽግና የአየር ኃይልና የከባድ መሳሪያ የበላይነቱን ተጠቅሞ በሚያዝያ ወር ዘመቻ ለማካሄድ አቅዷል። በሌላ በኩል የፋኖ የስለላ ቡድን የመከላከያ ሰራዊት ዋና የማዘዣ ጣቢያ ውስጥ ገብቶ የቀጣይ የውጊያ እቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉን ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል ሲል መረብ ሚዲያ ዘግበዋል። ፊልድ ማርሻሉ ጠቅላይ ሚኒስትር አብይ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ ግምገማ መድረክ ላይ ነው መረጃ በፋኖ ስለመመንተፋቸው በንዴትና በብስጭት የተናገሩት። አብይ አህመድም ይህንን ከሰሙ በኋላ ፋኖ በመከላከያ ውስጥ ሰርጎ ገብቷል የሚለው ድምዳሜ ላይ ደርሰዋል ነው የተባለው። ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱት የነበረው ዘመቻ ቀድሞ በፋኖ እጅ መግባቱና መረጃ መነጠቃቸው የፋኖን በውስጣቸው ሰርጎ መግባት ያመላከተ መሆኑን ገልጸዋል። በአየር ኃይል ሙሉ አቅም ይታገዛል የተባለውን ዘመቻ ጥቂት የእዝ አመራሮች ብቻ እየተሳተፉበት ይገኛል። የምስራቅ የደቡብና የሰሜን ምዕራብ እዞች ይህን የሚያዝያ ወር ዘመቻ ቢጀምሩም በጎጃምና ጎንደር ከፍተኛ ምት በፋኖ እየደረሰባቸው ነው። በሌላ የጦር ግንባር መረጃ ደግሞ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ውባንታ ባተ ክፍለ ጦር በዋድላ ወረዳ ከኮን ከተማ ወደ የኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የሚሊሻና የአድማ ብተና በደፈጣ ጥቃት መጥቷል። እንግዲህ ቀጣዮቹ የአብይ አህመድ ተረኞች ደግሞ አዲስ አበባ ከተማ ውስጥ የሚገኙ ኤርትራውያን ሆነዋል ማለት ነው። ይህንን መልእክቴን አዲስ አበባ ከተማ ውስጥ ለሚገኙ በጠቅላላ ኤርትራውያን ወገኖቻችን እንድታደርሱልኝ ይጠይቃለሁ። በመጪው አርብና ቅዳሜ ከሁለት ቀን በኋላ ማለት ነው አዲስ አበባ ውስጥ የሚገኙ ኤርትራውያን በጠቅላላ ፍተሻ እንዲደረግባቸው እንዲሁም ያጠራጥራሉ የተባሉ ሰዎች በጠቅላላ ዲፖርት እንዲደረጉ ተወስኗል። በመሆኑም ኤርትራውያን የሆናችሁ አዲስ አበባ ውስጥ የምትገኙ ወገኖቻችን በጠቅላላ ቤታችሁ ያለ ጥሬ ገንዘብ፣ ጌጣጌጥ፣ ወርቅ እንደዚህ አይነት ማቴሪያሎች በጠቅላላ ከቤታችሁ እንድታሸሹ ጠይቃችኋል። የመጀመሪያው ያገዛዙ ስራ በኢኮኖሚ እያንዳንዱን ሰው ሽባ ማድረግ ነው። እያንዳንዱን ሰው ከዛ በኋላ ደግሞ ተጠራጥረ ያለውን በጠቅላላ በሻቢያ ወኪልነት እየመነጠረ ከኢትዮጵያ ለማስወጣት ነው ፍላጎቱ። በመሆኑ ቤታችሁ የሚገኝ ወርቅ፣ ጌጣጌጥ፣ ብር በጠቅላላ ከአካባቢያችሁ እንድታርቁ ነግራችኋለሁ። ከዛ በተረፈ ህጋዊ ዶክሜንታችሁን ለማንኛውም እጃችሁ ላይ ይዛችሁ መንቀሳቀሳችሁንም እንዳትረሱ። ለነገሩ ህጋዊ ዶክሜንት ያለውም የሌለውንም ሰው በጠቅላላ በሻቢያ ወኪልነት እየጠረጠረ መንጥሮ ስለሚያሰባርር ይህ መንግስት የሚታመን አይደለም።
ለማንኛውም ግን ህጋዊ ዶክሜንታችሁን እጃችሁ ላይ ይዛችሁ መቆየታችሁን እንዳትረሱ። በመጪው አርብና ቅዳሜ ለሁሉም ይዳረስ። ንብረታችሁ ታገደ። አቶ ልደቱ አያሌው በላሊበላ የሚገኝ መኖሪያ ቤት እንዲሁም የዘመድኩን በቀልና የሀብታሙ አያሌው በአዲስ አበባ የሚገኙ ቤቶች እንዳይንቀሳቀሱ ወይም እንዳይሸጡና እንዳይለወጡ መንግስት ማገዱን አሳውቋል። ለተጨማሪ መረጃ ላይክና ፎሎ አድርጉ። ሰላም ጤና ይስጥልኝ። ይሄ ሁልጊዜ ወደ እናንተ የሚደርሰው 2,400,000 ከመሰላል ጥያቄ ምልክት ነው። እኔ ኤልሳ የደስያው ቀበጥ እንደዚህ ፏ ብዬ መጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላል። በሜካፕ ዙሪያ ባለባበስ የቬሎ ሁላ ፏፈሽ ያረገችኝ አስካሪች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያረገኝ ያረባበዱ እቃዎችን ጸዳዴ ቡፌዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። በዚህ አድማጮቻችን እስክሪብቶ ትናንት በአጋጣሚ መስመር ላይ የገባው አድማጫችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላችሁ። ከጎጃም ተነሳሁ ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። በጣም እጅግ በጣም የሚያሳዝን አስደሳቹን ዜና የሚገርማችሁ ነገር በኤምፔሳ ካሽጓ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ማድረግ ይችላሉ። ምን እሱ ብቻ የሚገርማችሁ ነገር 10% ቦነስ ማግኘት ይችላሉ። አድማጭ ገብቷል መሰለኝ ማለት የኔ ፍቅር ቆንጆ አትመጭም ወይ ለኔ ባጃጅ ይገዛለው ቀብር አርግሻንተ ይላል ነገር። በጣም ደስ የሚል ነገር። የሚገርመው ነገር ደግሞ ሌላ አዲስም ዜና አለን። በኤምፔሳ የመብራት ክፍያችንን እንክፈል ይለናል። የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጣችሁ የኤምፔሳ የቲክቶክ ኦፊሻል አካውንት ፎሎ ማድረግ እንዳይረሱ። ፈንግታት